እድሉን አገኝተው እግሮት ይህችን ከተማ ከረገጠ በሦስት ነገሮች ይደነግጣሉ። መጀመሪያ አይኖት ሐጫ በረዶ መስለው ሙሉ ከተማዋ ላይ በፈሰሱ በነጭ ቀለም በተንቆጠቆጡ የእብነበረድ ውቅያኖሶች ላይ ያርፋል። ይህ አኒሜሽን ፊልም ከመሰሉት ተሳስተዋል። ወደፊት የሚገነባ ከተማ የስሪዲ ምስልም አይደለም። አብዛኛው ዓለም በስም የማያውቃት፣ ቪዛ በቀላሉ የማይገኝባት፣ ቱሪስቶች የማይታዩባት የምድራችን ድብቅ ከተማ ናት። እዚህ አይኖት የሚያርፍበት ነገር ሁሉ ነጭ ነው። ከተማዋ ለነጭ ቀለም ያላት ፍቅር ዓለማችን ላይ ከፍተኛ የነጭ እብነበረድ ክምችት ያለባት ከተማ ተብላ ስሟ በጊነስ የድንቃድንቅ መዝገብ ላይ እንዲሰፍር ምክንያት ሆኗታል። የነጭ ቀለም ፍቅሯ ግን በግንባታዎቿ ብቻ አይወሰንም። በየመንገዱ ሽውልም ሲሉ የሚመለከቷቸው መኪኖች ሳይቀሩ ነጭ ቀለም ነው ያላቸው። ሁለተኛው አግራሞት ውስጥ የሚከቱት እዚህ የሚያዩት ነገር በሙሉ ግዙፍ መሆኑ ነው። እያንዳንዱ ግንባታ፣ እያንዳንዱ አደባባይ የዓለምን ሪከርድ ለመስበር የከተማዋንም ስም በዓለም የድንቃድንቅ መዝገቦች ለማስፈር ሆን ተብሎ የተሠራ ይመስላል። ከሁሉም በላይ የሚያስደነግጡት ሦስተኛ እውነት ነው። በከተማዋ ከጠዋት እስከ ማታ እግሮት እስኪዝል ቢዞሩ ምንም አይነት ሰው አያዩም። ይህ የምርም ያስደነግጣል። በማያውቁት ከተማ ጎዳና ላይ ብቻውን ወክ ማድረግ ሙሉ ከተማ አዘግቶ እንደ መጎብኘት፣ ሰው በሌለበት ዓለም እንደ መኖር አይነት የብቸኝነት ስሜት ውስጥ ይከታል። እጅግ ሰፋፊ አደባባዮች፣ አይን የማይደርስባቸው ረጃጅም ጎዳናዎች፣ ግዙፍ ሕንፃዎች፣ የሚያብረቀርቁ ሞሎችና የመዝናኛ ስፍራዎች የፈሰሱባት ሁሉ ቅንጡ፣ ሁሉ ዘመናዊ፣ ሁሉ ትልቅ የሆነባት ከተማ ለምን ሰው የላትም? ካሉስ ለምን አናያቸውም? አሁን የምንገኘው ብዙዎቻችን በስም እንኳን ለይተን በማናውቃት የአንዲት ምስጢራዊት አገር ዋና ከተማ ነው። አሽጋባት ትባላለች። ማን አልካት አሉኝ? አሽጋባት። ይህንን ስም ካላወቁት ብቻውን አይደሉም። እንኳንና አሽጋባት የአካባቢው ሀገራት ራሳቸው ለብዙዎቻችን ግራ አጋቢ ናቸው። አምስቱን የስታን አገራት አወቋቸው? ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ኡዝቤኪስታን፣ ቱርክሜኒስታን። የአባት ስም ይመስል ያለ ስታን አንጠራም ካሉት በስም ከሚመሳሰሉት አምስቱ አገራት በአንዷን የምንገኘው። ይህችን አገር ግን ከዛሬ በኋላ በፍጹም አይረሷትም። ምክንያት የሚያዩ የሚሰሙት ሁሉ ተአምር የሆነባት ቱርክሜኒስታን የምንገኘው። ስሟ እንዳይጠፋዎት ቱርክ የሚለውን ጫፍ ያዙ፣ ስታንን ማስከተል እንዳይረሱ። ቱርክሜኒስታን የስሟ ትርጉም የቱርክሜን ሕዝቦች ምድር እንደማለት ነው። የተቀሩት አገራት ስምም ተመሳሳይ ትርጉም አለው። ዋና መጠሪያቸው የሕዝቦቻቸው የብሔር ስም ነው። ቀጥሎ የፐርሺያው ስታን ይከተላል። ኡዝቤኪስታን የኡዝቤኮች ምድር፣ ካዛኪስታን የካዛኮች ምድር እንደማለት። የዛሬዋን መዳረሻችንን ግን እንዳይረሷት። የቱርክሜኖች ምድር ቱርክሜኒስታን እንደ አውሮፓውያን አቆጣጠር በ1991 ከቀድሞዋ ሶቪየት ኅብረት ከዛሬዋ ሩሲያ ተለይታ ራሷን ችላ ሀገር የሆነችው ቱርክሜኒስታን 7 ሚሊዮን አካባቢ የሚገመቱ ዜጎች ያሏት በነዳጅና በተፈጥሮ ሀብት የበለጸገች የማዕከላዊ ኤዥያ አገር ናት። ቱርክሜኒስታን ሀብታም ከመሆኗ የተነሳ ራሷን ችላ ሀገር ከሆነችበት ከ1991 ጀምሮ አብዛኞቹን መሠረታዊ አገልግሎቶች ለዜጎቿ በነጻ ታቀርብ ነበር። በእርግጥ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ነጻ መሆናቸው ቢቀርም ዛሬም መብራት፣ ውሃ፣ ነዳጅ፣ ትራንስፖርትና መሰል መሠረታዊ ፍጆታዎችን በከፍተኛ ድጎማ ለነጻ በቀረበ ዋጋ ለዜጎቿ ታቀርባለች። ትምህርትና ሕክምና ግን ዛሬም ድረስ በመላው አገሪቱ ሙሉ በሙሉ ነጻ ናቸው። የዛሬዋን ቱርክሜኒስታን በተለይም ዋና ከተማዋ አሽጋባትን ልባቸው የፈቀደ እጃቸውም የፈለገውን ያህል ጠፍጥፈው የሠሯት ራሳቸውን ቱርክሜንባሺ ወይም የቱርክሜን ሕዝቦች መሪ እያሉ ይጠሩ የነበሩት በሀገሪቱ ታሪክ የመጀመሪያው ፕሬዝደንት የነበሩት ሳፓር ሙራትኒያዞቭ ናቸው። አሽጋባት በነጭ ቀለም የመሽቆጥቆጧ ምክንያት የእሳቸው ግለሰባዊ ምርጫ ነው። እንደ አውሮፓውያን አቆጣጠር በ1948 በታላቅ ርዕደ መሬት ወድማ በድጋሜ የተገነባችው ጥንታዊዋ አሽጋባት ልክ እንደ ሌሎቹ የሶቪየት ከተሞች ሁሉ ግራጫ ቀለም ነበራት። ፕሬዝደንት ኒያዞቭ ግን እንደ አውሮፓውያን አቆጣጠር ከ2000ዎቹ አጋማሽ ጀምሮ በከተማዋ ከነጭ ቀለም ውጪ እንዳላይ ሲሉ አዘዙ። የነጭ ቀለም ምርጫቸው ግለሰባዊ ነው ቢባልም እሳቸው ግን ሁለት ዋና ምክንያቶች አሏቸው።
በቱርክሜን ሕዝቦች ባህል መሠረት ነጭ ቀለም የቅድስና፣ የሰላም፣ የደስታና የብልጽግና ተምሳሌት ተደርጎ ይወሰዳል። አሽጋባት በካራኩም በረሃ አቅራቢያ የምትገኝ ሞቃት ከተማ በመሆኗ ሙቀት ለመቀነስ ነጭ ቀለም እንዲኖራት ተወሰነ የሚለው ደግሞ ተግባራዊ ምክንያቱ ነው። ውሳኔው ነባር የከተማዋን ቀለሞች በነጭ በመቀየር ነበር መተግበር የጀመረው። በአጭር ጊዜ ውስጥም 543 አዳዲስ ሕንፃዎች ተገነቡ። ሕንፃዎቹ ከጣሊያን በመጡ ውድ ነጫጭ እብነበረዶች ተለበጡ። ይህም እንደ አውሮፓውያን አቆጣጠር በ2013 አሽጋባት 4.5 ሚሊዮን ካሬ ሜትር ስፋት ያለው ነጭ እብነበረድ አንድ ላይ የሚገኝባት ቁጥር 1 ከተማ ተብላ በዓለም የድንቃድንቅ መዝገብ ላይ እንድትሰፍር አደረጋት። ይህ የነጭ ቀለም ፍቅር ቀስ በቀስ ወደ መኪኖች ተሸጋገረ። ሁለተኛው የቱርክሜኒስታን ፕሬዝዳንት ጉርባንጉሊ ቤርዲሙሃሜዶቭ እንደ አውሮፓውያን አቆጣጠር በ2015 ጥቁር መኪኖች ወደ አገር ውስጥ እንዳይገቡ ከለከሉ። በ2018 ደግሞ በዋና ከተማዋ ጥቁር መኪና መንዳት ሙሉ በሙሉ ታገደ። ሕጉን ለማስፈጸም ፖሊሶች ነባር ጥቁር መኪኖችን እያደኑ ወደ ማቆያ መውሰድ ጀመሩ። የመኪና ባለቤቶችም መኪኖቻቸውን መልሰው ለማግኘት ቀለማቸውን ወደ ነጭ ለመቀየር ተገደዱ።